እታለሜ ለዕለቱ ጉብኝት ለብሳው ስትሞናደል ስትሽቀረቀር የዋለችበትን የሀበሻ ቀሚስ ሳትቀይር ያለ ወትሮዋ ጓዳ ለጓዳ ኩሽና ለኩሽና ስትሽሞረሞር ማዕድ ቤት ውስጥ ስታንጎዳጉዳ መሸች። አይወይ ከተለመደች ጭቃ ፎቅ ቤታቸው በረንዳ ተቀምጦ የጣናን ሐይቅ አሻግሮ እየተመለከተ የዕለት ውሎ በጎ ትርክቱን ሲከትብ ቆየና ሰውነቱን ሊያፍታታ በተቀመጠበት ያ ብሎ ሲንጠራራ እታለሜ እንዳይኗ ብሌን በምትጠብቃት በምትወዳት ለሰርግ ዕለቷ በሰፋቻት መሶበ ወርቅ ራት ይዛ ከተፋለች። በረንዳ ላይ እንደተቀመጡ የጣናን ሐይቅ አሻግረው እየተመለከቱ ራታቸውን በፍቅር እየተጎራረሱ እየበሉ እታለሜ አሻግራ ጣና ሐይቅን ተመለከተችና ማን ያውቃል ጣና ባህሩ ውስጥም እኮ ልክ እንደኔና አንተ ፍቅር የሆኑ ጥንድ ፍጡራን ይኖራሉ። ወይ ይተቃቀፉ፣ ይሳሳሙ፣ ይጎራረሱ ይሆናል። እግዚኦ የፈጣሪ ፍጡር፣ እግዚኦ የፈጣሪ ተአምር አለች በሐሳብ ስምጥ ብላ። እረ በፈጠረው ሴትዮ ጉርሻዬን ይቀበሉ፣ እጄን ዘርግቼ ልቅር እንዴ ጎረስኩት የቃጣሁትን አላዩ ወይ በታለሜ ተመስጦ እርሱም ጥቂት ምስጥ ትክዝ ብሎ። አይወይና ታለሜ የመኝታ ክፍላቸውን በር ዘግተው አንሶላ ውስጥ ተዳፍነው ለሆሳስ በሚባል ልሳን ሲጫወቱ ሲሳሳቁ ሲላፉ ቆይተው በዛው እንቅልፍ ወሰዳቸው። አይወይና ታለሜ እንደተለመደው በማለዳ ተነስተው ቁርሳቸውን በልተው በጎጃም ባህላዊ ልብሳቸው ደምቀው ተገማሽረው አሸብርቀው ወደ ጉብኝት ለመሄድ ታለሜ ቀደም ብላ ወጣችና ሀገሬ ከሚሏት ባጃጅና ሄሊኮፕተር የጉዞ መንኮራኩራቸው አጠገብ በጉጉት በፍቅር ቁማ አይወይን ተጠብቀው ጀመር። አይወይ ነጭ በነጭ ሆኖ ጃኖ ኩታውን ደርቦ የአርማጭሆ ባርኔጣውን ቆንኖ የጎጆ መውጫ ውዝ የጠገበች ከዘራውን እየነቀነቀ ተጀንኖ ወጣና ከዚህ በኋላ የት እንደምንሄድ ቀድሜ መተንፈስ እንደሌለብኝ ገባኝ። ለመሆኑ ደብረ ማርቆስ እንደምናፈቀችሽ በይ። ጭራሽ የባህል አምባሳደር አባወራሽን ቀድመሽ እኮ ወጣሽ። ወይ ግሩም! እኔማ በሰላም እንድረስ እንጂ ከአብማ ማርያም ጀምሬ እግርሽ እስኪነቃ ሳዞርሽ ነው መውል አለ ቀልዱን እታለሜን ለመንካት ያክል። ብቻ መንቆረር ማለቴ ብቻ ደብረ ማርቆስ ብቻ አብማ ማርያም ብቻ የንጉሥ ተክለ ሃይማኖት ከተማ ብቻ የነተድላ ጓሉ ብቻ የጀግኖች የጠቢባን የነ ሐዲስ ዓለማየሁ የጠቢባን ቀዬ የፍቅር የእምነት ዳርቻ ከሆነችው ደብረ ማርቆስ ናፍቆቴ አደርሰኝ እንጂ ማርቆስንማ ማን እንደሚያስጎበኝ እናያለን ጓዴ አለች ልቧ በደብረ ማርቆስ ፍቅር እየተናጠ የልብ ምቷ ድው ድው ህው ህው እያለ። አይወይና ታለሜ ሀገሬ መንኮራኩራቸውን አስነስተው ከእንቁ አዝላ ቁንዝላ ወደ ደቡብ አቅጣጫ በአየር ላይ ተንሳፈፉ። እንቁ አዝላ ቁንዝላና ጣና ሐይቅን ለኋሊት ገፍትረው መጓዝ ሲጀምሩ እታለሜ በደብረ ማርቆስ ጎዳና ልትሽቀረቀር ልትመናደል ልትዋብበት የነበረው 10 ግራም የአንገት ሐብል ዘንግታ መውጣቷ ትዝ አላትና
ወይኔ ጉዴ በሞትሁት ሀብሌን ዘነጋሁ የኔ ጌታ አለች። ቸር አድርሰን ጌታዬ፣ ዛሬ በቀልቧ ናት ለማለት እቸገራለሁ። ለወትሮ የወንዶች መስፈሪያ ኩሩ አማላይ ደርባባ ባለቤቷን እንኳ ቀድማ እኮ ነው የወጣች። ሆሆ ዛሬ በቀልቧ ናት ለማለት እቸገራለሁ። በቸር አድርሰን አምላኬ አላይ ወይ የጎንደር የባላባት መለኪያ ባርኔጣውን በቀኝ እጁ እየነካካ። ወይ ይቅር ምን አባቱ እንኳን አንተ የልቤ ሰገነት የክብሬ ዙፋን የስትንፋሴ እስትንፋስ የመኖሬ ምስጢር የኩራቴ ምንጭ አንተ አብረኸኝ እያለህ ስለ ብልጭልጭ ሀብል ልጨነቅ? ይቅር በለኝ ጌታዬ፣ ምን ነካኝ በአማዋ ማርያም አለችና የበጌ ምድር ኩሩ ባርኔጣውን ነጠቅ አድርጋ ጆሮ ስሩን እሟ በማለት ሳመችው። አሁን እውነት ተናገርሽ እንዲህ ነው እንጂ አለና አይወይ እየተሳሳቁ ወደ ደብረ ማርቆስ በጎጃም ሰማይ ላይ ተምዘገዘጉ። ጀግና ቢሉ ጀግና፣ ቆንጆ ቢሉ ኩሩ፣ ጤፍ እንጀራ በርጎ ፈትፍቶ የሚያጎርሰው ፈገግታው ያጠግባል ወትሮም የማርቆስ ሰው ከተባለላት ደብረ ማርቆስ ደርሰው እጅግ ደስ በሚል አቀባበል ተደርጎላቸው በአበበ ጎጃም ያሸበረቁ በጎጃም ባህላዊ ልብስ የተሽቀረቀሩ ሁለት ኩሩ ኮረዶችና ሁለት እንቆቁ ጎረምሶች ተመድበውላቸው ደብረ ማርቆስን ከራስ ፀጉሯ እስከ እግር ጥፍሯ ሊባል በሚችል ሁነት በየጎዳናው ብርቱካናቸውን እየገመጡ ከኩራት ላይ ኩራት ከክብር ላይ ክብር እየተጎናጸፉ ሲያስሱ ሲበረብሩ ሲጎበኙ ዋሉ። እንቁ አዝላ ቁንዝላ አሲኗራ ቁሜ ክንዴን ብዘረጋ ቅብጥብጡ ልቤ የመውደድ ሰገነት ማርቆስ ላይ ረጋ። ጎጃም መሄድ ቢያምረኝ ሶማ በረሃውን አባይን መሻገር ልቤን ፍርሃት ዋጠው ካንጀት እየገቡ ልብ የሚበሉትና ሰው የሚወዱት ነገር። ጎጃም ደብረ ማርቆስ ክብርና ኩራት ከአምላኩ ታድሎ ጠጅ ይደረጉታል ቡና ጠጡ ብሎ አለ ያ ከንቱ ገጣሚ። እውነትም ገጣም የግጥም ልክ ይገርማል ይደንቃል አለች ታለሜ ኩልል ጽድት ባለ ድምፅ። የዕለት ውሎ ጉብኝታቸውን አዋግደው ማርቆስን ስለተደረገላቸው መልካም ነገር ሁሉ አመስግነው ማረፊያ ተሰጥቷቸው ከመኝታ ክፍላቸው ውስጥ ገብተው የቀን ውሎ የጉብኝት የጎጃም ባህላዊ ልብሳቸውን ቀይረው ለማርቆስ ቀዝቀዝ ያለ አየር የሚበጅ ልብሳቸውን ደረብ አድርገው ወጡና ሽቅብ ወደ አብማ ማርያም ሲያቀኑ ነበር። ልባም ፍቅር የሚለው መጽሐፍ ክፍል 9 የተጠናቀቀው። አይወይና ታለሜ በቀጣይ የትና በምን ሁነት ይከሰቱ ይሆን? አብረን እንሆን። አሲኗራ ቲዩብ ለሺህ ጥላቻ አንድ ፍቅር። ቸር ነገር ይቆየን። ያገሬን እኔስ ያገሬን እጠብቀዋለሁ ባህሉን ወጉን እንጫወት